ሰላም እዚህ በላይ አመሰግናለሁ። እንዴት ነው? ደህና ነህ? እንኳን ደህና መጣህ። ክበርልኝ። አመሰግናለሁ ወንድም አለሁኝ። ደህና ነኝ። አንድ ጥያቄ ልጠይቅህ፣ አስተያየት ትሰጣለህ? አሁን ካልክ ልጠይቅህ ጥያቄውን። አለሁኝ። ክበርልኝ። አሁን ካልክ አስተያየት ጥያቄውን ላነብልህ በደስታ ላነብልህ። በቃ እዚህ ጋር ነው ጥያቄው። ጥያቄው የሚለው ጥያቄው የሚለው አንድ ባልና ሚስት ነበሩ። ገባህ? ግን ባልየው እድሜው 31 ዓመት ነው። ሚስትየዋ እድሜዋ 50 ዓመቷ ነው። ገባህ? እና እሱ አይወዳትም። በጭንቀት ነው ያለው። በጭንቀት ነው የሚኖረው። ገባህ? እንዳይፈታት እግዚአብሔርን ፈራ። ምን ያድርግ ይሄ ሰው? አስተያየት እስኪ አስቀምጥ ኮሜንት ላይ አለ። አንተ ምን ትላለህ? ያኔ በጣም ከባድ ነገራችን ላይ ይሄን ብሎ ማለት እስኪ ራስህን አስተያየት ጻፍ። ሚስቱ ወንዱ 31 ዓመቱ ነው፣ ሚስቱ ደግሞ 50 ዓመቷ ነው። እና እሱ አይወዳትም ሚስቱ። ልጅ ደግሞ የላቸውም። አንድ ደግነቱ ልጅ የለም በመካከላቸው። እና ይሄ ልጅ እንግዲህ ምን ያድርግ? የምር ይሄን ያህል እግዚአብሔርን የሚፈራ ሰው ከሆነ እኔ የምለው በራሴ ሱባኤ የያዝና ለ3 ቀን የእግዚአብሔርን ቃል ይጠብቅ። በቃ ንስሐ አባት ያማክር። በቃ እንደዚህ ያድርግ። ትዳር መመስረቱ ቀላል ነው። ማፍረሱ ቀላል ነው። መመስረቱ ነው ከባድ። ይሄ እንደዛ ነው። እስኪ አንተ ምን ትላለህ? እስኪ ኮሜንት ጻፍለት። እስቲ እናወራበታለን። እሺ እናወራበታለን። ችግር የለውም ከቻልክ ማለት እሺ። እነዚህ ወይ እንኳን ደህና መጣችሁ ቤተሰብ በላይክ እና በሰው ችግር የለውም። አንተ ወንድማችን ችግር የለውም እናወራበታለን። ለማንኛውም ዝም እንዳትለኝ። ምን እንደብጃችሁ መጨረሻቸው ማወቅ ፈልጋለሁ። ይሆን ግን በጣም ያሳዝናል። እሺ በእውነት በጣም ያሳዝናል። ከባድ ነው። ብቻ ከባድ ነው። ይህን ለማለት ከባድ ነው። ዞሮ ሁሉም አስተያየት ይስጥና ለእንትኑ ለጓደኛዬ የሚጠቅሙ ኮሜንት ካለ ንገረው አንተ። ከዛ ታወራን ነው። ስምንት ሰዓት ላይ እናሳርጉት ቤተሰብ ዝም ትሉኛላችሁ በሀሳብ ስም ሳስበው መጨረሻቸው አሳዝነኝ። እግዚአብሔር ወደደኝ ያደርግላችሁ ነው። ጥያቄ ያለሽ እነዚህ እኔ ጥያቄ እያመጣችሁ ብጠይቅ ደስ ይለኛል። አንተ ራሱ ቪዲዮ ብሰራ እና ዩቲዩብ ላይ ብለቀው ደስ ይለኛል። በኮሜንት ብንማር ጥያቄ እኔ ጥያቄ የለኝም ያኔ